ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ የምናየው በኮምፒውተራችን ላይ ያለ ምንም ተጨማሪ ሶፍትዌር አፕሊኬሽን እንዴት አድርገን አማርኛን መጻፍ እና መጠቀም እንችላለን የሚለውን እናያለን። እሺ ወደ ቪዲዮው እንሂድ። ቀጥታ ወደ ሴቲንግ እንሄዳለን። ከዛ ታይም ኤንድ ላንጉጅ ከሚለው እንገባለን። በግራ በኩል ላንጉጅ የሚለውን ክሊክ እናደርገዋለን። ሲቀጥል አድ ላንጉጅ የሚለውን ክሊክ እናደርገዋለን። አማርኛ የሚለውን ካገኘን እሱን እንመርጣለን። ከዛ ኔክስት የሚለውን መርጠን ኢንስታል እናደርገዋለን። ኢንስታል አድርጎ እስከሚጨርስ እንጠብቅና ሲጨርስ መጠቀም እንችላለን ማለት ነው። አሁን ወርዶ ጨርሶልናል፣ መጠቀም እንችላለን ማለት ነው። እስቲ ለሙከራ ያክል እንየው። እንዳያችሁት ነው ሌላ ተጨማሪ ሶፍትዌር ሳያስፈልግ መጠቀም እንችላለን ማለት ነው። እንደምታዩት ሰርቶልናል ማለት ነው። ስለዚህ በቀላሉ በዚህ መንገድ አውርደን ያለ ምንም ተጨማሪ ሶፍትዌር መጠቀም እንችላለን ማለት ነው። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ